ለሀገር ይጠቅማል የሚለውን በተወሰነ ያነሱልን ነበርና እንደው የተወሰነ አጽንኦት እንዲሰጡበት ኢኮኖሚው ለአመታት በተወሰኑ ዘርፎች ላይ ብቻ ተንጠልጥሎ ነበረና አሁን ደግሞ እንደ ማዕድን ያሉ የተዘነጉ ዘርፎች ለሀገር ኢኮኖሚ አስተዋጽኦ እንዲያደርጉ ትኩረት ሰጥቷል እየተሰራበትም ይገኛልና ይሄ አንድምታውን እንዴት መግለጽ እንችላለን? ያው እንዳነሳሹ ሀገራችን ላለፉት 20-30 አመት agricultural led to industrialization የሚል ፖሊሲ ግብርናን አቅም ተጠቅመን ወደ ኢንዱስትሪ እንሸጋገራለን የሚል ፖሊሲ ስትከተል ቆይታለች። ውጤቱ ግን እምብዛም አይደለም። ግብርናው እንኳን ወደ ኢንዱስትሪ ሊያሸጋግረን ይቅርና ራሱም ያጋጠሙትን ተጽዕኖዎች ጫናዎችን ተቋቁሞ የምግብ ዋስትናው እንኳን ማረጋገጥ አልተቻለም። ከለውጡ አመት በኋላ ግን ብዝሃ ዘርፍ ኢኮኖሚ መከተል አለብን። ብዝሃ ዘርፍ ብቻ ሳይሆን ብዝሃ ተዋናይ ኢኮኖሚ መከተል አለብን ተብሎ 5 ዘርፎች ተለዩ ማለት ነው። ግብርናን ጨምሮ ኢንዱስትሪ፣ ማዕድን፣ ቱሪዝም እና ቴክኖሎጂ። እነኛ 5 ዘርፎች የአገሪቱ ኢኮኖሚ ፒላር ምሰሶ ተደርጎ ተለይቶ መጠነ ሰፊ ስራ መሰራት በመጀመሩ ትልቅ ለውጥ መምጣት ጀምሯል። ይሄ ምን ያሳያል? እንድምታው ሀገራችን ብዙ ባለጠጋ እንደሆነች፣ ብዙ ሀብት እንዳላት፣ ብዙ በረከት እንዳላት ያልተጠቀምነው መጠቀም ያልቻልነው አሁን መጠቀም መጀመር አለብን። ያለበለዚያ በፍጥነት ዓለም የደረሰበትን ቦታ መድረስ አንችልም፣ መፍጠን አንችልም። ስትራክቸራል ትራንስፎርሜሽን መዋቅራዊ ሽግግር ማድረግ አንችልም። ከግብርና መር ወደ ከሆነ ኢኮኖሚ ወደ ኢንዱስትሪ መር ወደ ሆነ ኢኮኖሚ መሸጋገር አንችልም። እነዚህ ዘርፎች ዋና ዋና ዘርፎች ከሌሎቹም ጋር ተደምሮ ኢኮኖሚው ማገዝ አለባቸው ተብሎ የሀገራችን ጸጋ የታየበት ሀብት የታየበት ነው። እሱም ብቻ ሳይሆን መሪና አመራር እንዳገኘችበት የሚያሳይ ነው። አይቶ የሚያሳዩ ሰርቶ የሚያሰሩ በእውቀትና በጥበብ የሚመሩ አመራር እና መሪ መኖሩን ያሳያል። ለዘመናት ደግሞ ሀገራችን እያላት ባለጠጋ ሆና እያለች ተጋርዶባት ተሸፍኖባት የነበረው መሸፈኛው መጋረጃው እንደተነሳ ነው የሚያሳየው። ነበረን፣ ሁሉም ነገር አለን፣ አልተጠቀምንበትም። የሆነ የተሸፈነ የተጋረደ ነገር ነበር ማለት ነው። ያ መነሳት መቻሉን የሚያሳይ ሁኔታ መኖሩን ያሳያል ማለት ነው። ምናልባት ዶክተር እዚህ ጋር በተያያዘ ቀደም ብለን 5ቱ የኢኮኖሚ ፒላሮች ለን ያነሳናቸው ነገሮች በተለይ ከለውጡ በኋላ በደንብ ትኩረት የተሰጣቸው በሀገራችን ደግሞ ያሉ ልንጠቀምባቸው የሚገቡ ጉዳዮች ናቸውና አንዱ ደግሞ አሁን እያነሳን ያለነው የማዕድን ዘርፉ ነውና ማዕድን ዘርፉ ላይ ሲሰራ ግን ምን አይነት ጥንቃቄዎች ያስፈልጉታል? ማዕድን ወርቅን ጨምሮ የተለያዩ ማዕድናት በሀገራችን ይገኛሉና ሊወሰድ የሚገባው ጥንቃቄ ምንድነው ብለው ያስባሉ? በጣም ጥሩ ጥያቄ ነው ይሄ። ቅድም ማንሳት እንደሞከርኩት ማዕድን የእርግማን ምክንያት ነው። በአፍሪካ ሀገር ውስጥ የበረከት ምክንያት፣ የመለወጥ የማደግ ምክንያት ሲሆን አይታይም። አፍሪካ ሀገራቶችን ኮንጎን፣ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ መውሰድ እንችላለን። በጣም የበለጸጉ በማዕድን የበለጸጉ ሀገር ግን ጦርነት ያልተለያቸው፣ ግጭት ያልተለያቸው ከዓለማችን ድሃ ከሚባሉ የመጨረሻ ሀገር ናቸው። ብዙ አፍሪካ ቦታዎች ጎረቤታችንን ሱዳን መውሰድ እንችላለን። ግጭት ለምንድን ነው እንደዚህ የማይቋረጥ ጦርነት የሚፈጸም? አንዳንድ የሀገራችንም ክፍል ግጭት ያለበት ቦታ ሀብት ያለበት ነው፣ ወርቅ ያለበት ነው፣ ግጭቶች ያሉበት። ስለዚህ ከፍተኛ ጥንቃቄ ሀገርን አካባቢ ማህበረሰብ ጠቅሞ ክልሉን ጠቅሞ ሀገርን እንዲጠቅም ኢንክሉሲቭ ፖሊሲ መከተል ግዴታ ነው። በውይይት ላይ በመተባበር ላይ ሀገርን አንድነት መሰረት ባደረገ አካሄድ ማህበረሰቡን እዛ አካባቢ ያለው ማህበረሰብ ባቀፈ ሁኔታ ተጠቃሚ በሚያደርግ ሁኔታ ከዛ ክልሉ ከዛ ሀገርን ተጠቃሚ በሚያደርግ ሁኔታ መያዝና መተግበር አለበት። ይህም ፖሊሲ ከተከተል በረከት ይሆናል ማለት ነው። የግጭት የጠብ የጦርነት ምክንያት አይሆንም ማለት ነው። ሌላው የግል ዘርፍ በዚህ ሴክተር እንዲሳተፍ በከፍተኛ ሁኔታ መንግስት ብቻ ሳይሆን መንግስትና ግል ሴክተር አብሮ ሆኖ የሚሰሩበት ሁኔታ በሰፊው እየታየ ነው ያለው። እንደዚሁም በጥቃቅንና አነስተኛ ተደራጅቶ በባህላዊ መንገድ የሚሰራው ወርቅ በሀገራችን በባህላዊ መንገድ ይሰራል። አሁን መንግስት አንዱ ያመጣው ለውጥ በባህላዊ መንገድ የሚሰሩት አካላቶች እንዲበረታቱ ተደርጓል። በአነስተኛና ጥቃቅን እንዲደራጁ
ይሄን ነገር እንዲሰሩ ወደ ማዕከላዊ ገበያም እንዲያቀርቡ የዋጋ ማሻሻል ተደርጓል። በብሔራዊ ባንክ ለወርቅ የሚከፈል ዋጋ ተሻሽሎ በህገወጥ መንገድ ከሚሄድ ህጋዊ መንገድን ተከትሎ ጥሩ ዋጋ አምራቾቹ አግኝቶ በህጋዊ መንገድ እንዲሄዱ ዋጋ ማሻሻያ ተደርጓል። እዚህ ላይ ተጠናክሮ መስራት ያለበት ህጋዊነት ነው። እዚህ ጋም ህዝቡም መንግስትም አጠናክሮ መስራት ያለበት ህጋዊነት ነው። ህጋዊነትን ካልተከተል ይሄ የመሰሉ ሀብቶች በጥቂት ግለሰቦች እጅ ወርቁና ብዙሃንን ከመጥቀም ይልቅ ጥቂት ግለሰቦች ከሀገር ያሸሻሉ። በኮንትሮባንድ መልኩ በመሸሽ ተጠቃሚነታችን ይጎዳል። ስለዚህ በተለይ ግጭት ያለበት አካባቢ ሰላም በማረጋገጥ በህገወጥ መንገድ የሚወጣውን የወርቅ እና የሌሎች ማዕድናትን ወደ ህጋዊነት ማምጣት ግዴታ ነው፣ የመንግስትም ኃላፊነት ነው። እነኚህ ነገሮች ከተደረጉ ትልቅ ተጠቃሚነት ይገኛል ማለት ነው። ከዚህ ስር መልካም ጥሩ። ወደ አሶሳ ስቱዲዮ ደግሞ እንሂድና ቀደም ሲል እንግዲህ አቶ ቱጃኔ እየተሰጠ ያለውን ትኩረት ነግረውናል። ማዕድን ዘርፉና የማዕድን ዘርፉ አሁንም ኢኮኖሚው ላይ አስተዋጽኦ ከፍተኛ እንዲሆን ምን እየሰራችሁ ነው እናንተ እንደ ቢሮ? እንግዲህ ማዕድን እንግዲህ ለሀገር ኢኮኖሚ ዶክተርም እንዳለው ከፍተኛ የሆነ አስተዋጽኦ እያበረከተ ይገኛል። እንግዲህ ይሄ ዘርፍ እርግማንም እድል ያለበት ነው። እኛም እንደ ቤኒሻንጉል ክልላዊ መንግስት ይሄ ወርቅና ማዕድናት ካሉበት ክልሎች አንዱ እሱ ነው። ስለዚህ ይሄ ዘርፍ ቀደም ባልኩት መንገድ ከለውጡ በፊት ብዙም ትኩረት ያልተሰጠው እንደኛም ክልል ነባራዊ ሁኔታ ማህበረሰቡ ተጠቃሚ ሀገርም ከዚህ ዘርፍ ላይ ተጠቃሚ ያልሆነበት ሁኔታ ተስተውሎ ለረጅም ጊዜያት ያው ቆይቷል ማለት ነው። ከለውጡ በፊት ከፍተኛ ትኩረት ተሰጥቶ እየተሰራ ነው ማለት ነው። እኛም እንደ ቢሮ ከፍተኛ ትኩረት ሰጥተን እየሰራን ነው። እንግዲህ የወርቅን ብቻ ብንወስድ አንዱ ለሀገር ኢኮኖሚ እድገት ከፍተኛ አስተዋጽኦ አለው ስንል በደንብ መታየት ያለበት ይሄ የሚመረተው ወርቅ በተቻለ መጠን ወደ ብሔራዊ ባንክ እንዲገባ ማድረግ ነው። በትልቅ ትኩረት አድርገን እየሰራን ያለ ነው ማለት ነው። በኮንትሮባንድ እና በህገወጥ መንገድ የሚደረጉ ዝውውሮችና ሽያጮች በማቆም እየተመረቱ ያሉት ወርቅ ምርት ወደ ብሔራዊ ባንክ እንዲገባ ማድረግ ነው። የዚህ ዓመት ብቻውን ብንወስድ በ2018 ማለት ነው የመጀመሪያ ሩብ ዓመት በእቅድ ደረጃ 1260 ኪሎ ግራም ወርቅ ለብሔራዊ ባንክ ለማስገባት ሞክረው ወደ 1723.7 ኪሎ ግራም ወርቅ ወደ ብሔራዊ ባንክ ለማስገባት ያው ሞክረናል ማለት ነው። ይሄ ከባለፉት ዓመታት በዚህ የመጀመሪያ ሩብ ዓመት እንኳን ሲነጻጸር ወደ 200% አካባቢ ጭማሪ አሳይቷል። ስለዚህ የሌሎችም ማዕድናትም ቢሆን በህጋዊነትን በማረጋገጥ ወደ ቀጥታ ወደ ማዕከላዊ ገበያ ሂደው አገር በዚህ ደረጃ ማግኘት የሚገባትን ነገር እንድታገኝ ማድረግ ነው። የህገወጥ ዝውውር አለ። አሁን የወርቅም ሌሎች ማዕድናት በተለይ ወርቅ ላይ ደግሞ ትንሽ ሰፋ ያለ ነው። እሱን ከመቆጣጠርም አንጻር ብዙ ስራውን እያከናወነ ያለ ነው። አንደኛ የሎው ኢንፎርስመንት ስራ በተቻለ መጠን ማህበረሰቡ ላይሰንስድ ሆኖ በህጋዊ መንገድ እንዲሰራ በከፍተኛ ደረጃ ስራ እየሰራን ነው። በሁሉም የክልሉ አካባቢዎች የግንዛቤ ማስጨበጫ ስራ በከፍተኛ ደረጃ ማህበረሰቡን ሞቢላይዝድ በማድረግ ወደ ህጋዊ መንገድ እንዲመጡ እና ላይሰንስድ ሆኖ እንዲሰሩ እያደረግን ያለንበት ሁኔታ አለ። ከዚህ ደግሞ ትንሽ ወጣ ያሉት በህግና በአሰራር ደረጃ እንዲገቡ ማድረግ እና የህግ ኢንፎርስመንት ስራ በዚህ ደረጃ እየሰራን ያለንበት ሁኔታ ነው ያለው ማለት ነው። በዘንድሮ ዓመት የመጀመሪያ ሩብ ዓመት አፈጻጸማችን በሁሉም ዘርፎች ማለት በሚቻል ደረጃ ከፍተኛ ምርታ ያመጣንበት ነው ማለት ነው። ይሄን ማለት ነው። ጥሩ እንመለሳለን። አቶቻን ዶክተር ወደ ደርሶ እንምጣና እንግዲህ ኢትዮጵያ ያላትን ሀብት በመግለጥ ተጠቃሚ እንድትሆን አሁን ላይ እየታዩ ያሉ ስራዎች አሉ። ቀደም ብለን ገልጸናቸዋል። ሀገራችን ኢትዮጵያ የበርካታ የተፈጥሮ ጸጋዎች ባለቤት ናት እያልን እንገልጻለን። ነገር ግን እነዛን የማየት የመጠቀም ነገሩ ካሁን ቀደም ብዛም ነበርና አሁን ላይ ያለው እንቅስቃሴ እንደ ሀገር እንዴት ይገለጻል? የማዕድን ዘርፉን ጨምሮ በሌሎች ላይ እየተደረገ ያለው እንቅስቃሴ በጣም ጥሩ። እንግዲህ በጣም ሰፊ እንቅስቃሴ አለ። ማዕድኑን ጨምሮ አምስቱን ብዝሃ ዘርፍ በመጠቀም ሀገራችን
ማገገም ችላለች። የመጀመሪያው ነገር ከደረሰባት ጫና ፈተና አገግማ ወደ ማንሰራራት ገብታለች። የማንሰራራት ሂደት ላይ እየገባች ነው በከፍተኛ ሁኔታ። ያ ትልቅ ነገር ነው። ወደ ማይያዝበት ኢኮኖሚ፣ በፈተና ወደ ማይበገርበት ኢኮኖሚ በተለይ 3 ሴክተሮችን በማረጋገጥ ይሄ ማዕድኑም መጥቶ ሌሎቹም መጥቶ አንድ ሀገር 3 ወሳኝ ሴክተር ካረጋገጠች ወደ ማትመለስበት ከፍታ ልትወጣ ትችላለች። አንደኛው የምግብ ሉዓላዊነት ነው። ምግብ አንድ ሀገር በምግብ ራሷን ከቻለች ያ ከፍተኛ ውጤት ያመጣል። ይሄ ደግሞ ለምሳሌ ግብርናን ዘርፍ መውሰድ እንችላለን። መዳበሪያ ፋብሪካዎችን መውሰድ እንችላለን። አንዱ ዘርፍ ነው። ስለዚህ እነኚህ የምግብን ፍጆታ በ2 እጥፍ አምራችነቱን የሚያሳድግ ነው በሀገራችንን። ስለዚህ የምግብ ሉዓላዊነት በማረጋገጥ ውስጥ ትልቅ ሚና አለው። ሁለተኛው ወሳኝ ዘርፍ የኢነርጂ ሉዓላዊነት ነው። ይሄ ከማዕድን ጋር ይያያዛል። አሁን በጎዴ በሶማሌ ክልል እየወጣ ያለው ነዳጅ በአመት 111 ሚሊዮን ሊትር ማምረት ጀምረናል። በቀጣይ 2 አመት የሚጠናቀቀው 1.33 ቢሊዮን ሊትር ማምረት ያስችለናል። ይሄ የኢነርጂ ሉዓላዊነትን በማረጋገጥ ሌሎቹም ኢነርጂ ዘርፎች ተጨምሮ ህዳሴ፣ ኮይሻ እነኚህ ኢነርጂ ዘርፎች ተጨምሮ ኢነርጂ ሉዓላዊነትን ለማረጋገጥ ትልቅ ጠቀሜታ አለው። እንደዚሁም አሁን የተሰሩ ባሉ ለውጦች አንድ ሀገር የፒስ ኤንድ ሴኩሪቲ ጸጥታና ሰላሟን ካረጋገጠች ይሄም ወሳኝ ነገር ነው። ለዛም መጠነ ሰፊ ስራዎች እየተሰሩ ነው። በዛ ለምሳሌ ማዕድን ዘርፉ በህጋዊነት መንገድ እንዲሄድ ብዙ ጊዜ ማዕድኖች ያሉት ወጣ ብሎ ወይ ጫካ ወይ ወደ በረሃ ወጣ ብሎ ይገኛሉ፣ ወይ ወደ ዳር ድንበር ይገኛሉ። ሰላምና ጸጥታ ካልተከበረ ብዙ ሀብት በህገወጥ መንገድ በኮንትሮባንድ መንገድ ሊወጣ ይችላል። ስለዚህ አንዱ የተሰራው ለውጡ ያመጣው ውጤት ሰላምና ጸጥታ ላይ ትልቅ ሪፎርም እየተሰራ ነው። የሀገሪቱን ደህንነት ሰላም ሊያስጠብቅ የሚችል አርሚ ሚሊተሪ የራሱ ቴክኖሎጂ አምርቶ ቴክኖሎጂ መጠቀም የሚችል እስከ ድሮን ድረስ መታጠቅ የሚችል የጸጥታ አካል እየተገነባ ነው። ስለዚህ የምግብ ሉዓላዊነት፣ የኢነርጂ ሉዓላዊነት እንደዚሁም የፒስ ኤንድ ሴኩሪቲ ከተረጋገጠ አንድ ሀገር ወደ ከፍታውን ልታረጋግጥ ትችላለች። እነኚህም ማዕድኖችን፣ ሌሎችም ሴክተሮች ኢንዱስትሪን፣ ቱሪዝምን ማሳለጥ ቀላል ይሆናል ማለት ነው። ስለዚህ ሪፎርሙ ባመጣው ውጤት እነዚህ ነገሮች እየተሳኩ ነው ያሉት። ስለዚህ ይሄ ማዕድን ዘርፍ ደግሞ እነኚህ ሴክተሮችን በማገዝ ትልቅ ሚና ይኖረዋል ማለት ነው። ሀገራችን ይህን ካረጋገጠች ወደማትመለስበት ከፍታ፣ ጠላቶቿ ወደማይደርሱበት ከፍታ ልትወጣ ትችላለች ማለት ነው። መልካም፣ ወደ መጨረሻ ጥያቄ እንሂድና አቶ ቱጃኔ ወደ እርስዎ ነን። ቀደም ሲል እንግዲህ ክልሉ ወደ ብሔራዊ ባንክ የሚያስገባው የወርቅ መጠን ከአመት አመት እየጨመረ እንዳለ ነግረውን ነበርና እንደው ቀደም ሲል የተወሰነ ህገ ወጥነትንም እያነሱ ስለነበረ በስራችሁ ላይ ተግዳሮት የሆኑ ነገሮች እንደ ችግር የምትገልጿቸው ካሉ እሱን አንስተን እንጨርስ። አመሰግናለሁ። እንግዲህ እኛ እንደ ተግዳሮት የምናነሳው ነገር አንደኛ የዚህ የማዕድን ላይ ያሉ ቻሌንጆች አንዱ ቀደም ያልኩሽ በህገወጥ የወርቅ እና የማዕድን ዝውውርና ሽያጭን በሚመለከት ነው። ይሄ ብዙ አክተሮች አክቹዋሊ ያለበት ነው። አካባቢው ትንሽ ጠረፋማ ከመሆኑ ጋር በተገናኘ አንዱ ቻሌንጅ ነው ብለን እናስባለን። ሁለተኛው ቻሌንጅ የማህበረሰቡ ንቃተ ህሊና ያው ዝቅተኛ በመሆኑ ምክንያት ወርቅ ብሔራዊ ባንክ ማስገባት ያለውን ጠቀሜታ በአግባቡ ያለመረዳት ችግር አለ ማለት ነው። ወርቅ በኮንትሮባንዲስት መንገድ በኮንትሮባንድ ወደ ውጭ ሀገር ያው ከወጣ ሀገሪቱ በዚህ ደረጃ ማግኘት የሚገባትን የሀርድ ከረንሲ አታገኝም ማለት ነው። በዚህ ላይ ከፍተኛ ስራ እየሰራን ያለንበት ሁኔታ አለ። ሌላኛው እንደ ትልቅ ቻሌንጅ የምናነሳው በዚህ ዘርፍ ላይ እንደ ሀገርም ያለ ችግር የምንመካከራቸው ነገሮች እንዳሉ ነው። ግን ደግሞ የስኪል ቤዝ ትሬኒንጎች ብዙም እየተሰጡ አይደለም ማዕድን ላይ። እሱ ላይ በደንብ ስራ መስራት ያስፈልጋል። ሌላኛው ቻሌንጅ የቴክኖሎጂ አጠቃቀም ችግር ነው። ቴክኖሎጂ በሌሎች ዘርፎች በአንጻሩ ስንመለከት እንደ ሀገርም ቢሆን የስራ እየተሰራ ያለበት ሁኔታ አለ። በዚህ ዘርፍ ላይ በቴክኖሎጂ አሁን እኛ ጋር ብዙ ጊዜ የአርቲጂናል ማይኒንግ ወይም ደግሞ ባህላዊ መንገድ ነው እየወጣ ያለው።
ይሄ ከፍተኛ የሆነ የወርቅ ብክነት እና ምርትና ምርታማነት ችግር አለ ማለት ነው። ስለዚህ ወርቅን አጠቃላይ ማዕድን ላይ የምንሰራው ስራ በቴክኖሎጂ የታገዘ እንዲሆን ከማድረግ አንጻር የመካከርናቸው ነገሮች አሉ። አክቹዋሊ ከዚህ ቀደም ለአካባቢና ለሰው ትልቅ ጉዳት ያደርስ የነበረ የሳይናይድ እና የሜርኩሪ በእኛ አካባቢ በተለይ በአነስተኛ ወርቅ አምራቾች ጋር ብዙ ሲሰራበት ነበረ። እሱን ለማስቀረት ሌላ ቴክኖሎጂ መምጣት አስፈላጊ ስለነበረ ከማዕድን ሚኒስቴር ጋር በቅንጅት በመስራት ስራዎችን እየሰራን እንገኛለን። አንዱ ያመጣነው ቴክኖሎጂ ቦራክስ ቴክኖሎጂ የሚባል ነው። ይሄ ቴክኖሎጂ ለሰው ልጅም ቢሆን ለአካባቢው ምንም አይነት ሳይድ ኢፌክት የሌለው ነው። ከወርቅ ምርትና ምርታማነትም ስናነጻጽረው ከነ ሳይናይድ እና ሜርኩሪ ወደ 98% አካባቢ ወርቅ የምርትና ምርታማነትን የመጨመር አቅም አለው ማለት ነው። የሳይናይድ እና ሜርኩሪ 70% ነው ሊያጠራ የሚችለው። የቦራክስ ቴክኖሎጂ ግን ወደ 98% አካባቢ ወርቅን የማውጣት አቅም በጣም ከፍተኛ ደረጃ አለው ማለት ነው። ይሄን ስናደርግ የወርቅ ምርትና ምርታማነት ላይ ያለው ችግር በደንብ ኢንሃንስ የሚያደርግልን ነው። ይሄ ማድረግ ከቻልን ደግሞ ብሔራዊ ባንክ የሚገባ ወርቅ በጣም ከፍተኛ የሆነ ቁጥር ማግኘት ይቻላል። በአጠቃላይ ግን ቴክኖሎጂ አንዱ ማነቆ ሆኖ እንደኛ ክልል የቀጠለ ችግር ብለን ነው የምንወስደው። መልካም። ከአሶሳ ስቱዲዮ የቤንሻንጉል ጉሙዝ ክልል ማዕድን ሀብት ልማት ቢሮ ኃላፊ ቱጃኔ አደም እንዲሁም ደግሞ ከስቱዲዮ የዲቨሎፕመንት ኢኮኖሚክስ መምህርና ተመራማሪ ዶክተር ገመችስ መርሻ በማለዳ መታችሁ ለሰጣችሁን ሀሳብ እጅግ አድርገን እናመሰግናለን። መልካም ቀን ይሁንላችሁ። እናመሰግናለን። መልካም ቀን ይሁንላችሁ። እነዚህ ለውጦች